አሜሪካ ሄደህ ነበር? አዎ። አንተና አሜሪካን እንዴት ተገናኛችሁ? ሁለታችንም ነው ግራ የተጋባነው። አሜሪካ ላይ ልብስ አታይም እነሱን መስዬ መጣሁ። አፍ ግን ዜሮ አብዬ። አሁን እዚህ ቁጭ ብለው ያሉ ወንድም እህቶቼ ከውጪ ላክ ነው የሚሉት። እዛ ብር ሰው እዛ እንዴት ሰርቶ እንደሚያገኘው አሜሪካ አብዬ። በሁለት አይኑ የሚተኛ ሰው የለም። በአንድ አይኑ ተኝቶ በአንድ አይኑ አላርም ነው የሚጠብቀው። ብድግ እንዳልገባለ ባለፈው ጆሮም መዝልክ እንዴት እንዳረኩታ እጅ በጆሮ አስጄ ነው ስቅስቅ ብለ ፍልፍሉ ማረኝ ብለ ይወጣው አሯሩጣል። ያው ይቅርታ ልስጮኝ የወለደ አይጨክል። እዚህ ጋር የምታዩት አንበሳ በ1998 ነው እዚህ የመጣው። እሱን ያመጡት አቶ አንበሲያን ካሴ ይባላሉ። የአኗኗር ዘይቤዎችን መጥቷል። ንግግሮችን እኔ ልደፋለሁ። መጀመሪያ እኔ ልነሳ። ማን ነው እዚህ ውሃ የደፋው? የትዬ ቀለማ ልጅ ነው። ቃል ተልኮ መጥቶ ተደፍቶበት ነው። እና ቶሎ ብሉትም ይኸውልህ ትላንት ሲስተር መታ ነበር። ይሄን ወረቀት ሰጥታኛለች። ቶሎ ፍጠንልኝ እባክህ። ገና ከመግባት ያትነዝዝ አረፈ ሽሮ በልተህ 30 ደቂቃ ትላለህ እንዴ? እንደኛ ጾምህን ብትውል መኝታ ቤት ልታረገው ነው። ኦፕራሲዮን አለብኝ። ነገሩ ከዚህ ወጣ ምን መሄጃ አለ? መዝናኛ ይሄ ነው። ኧረ በስመ አብ ልጠቀምበት ወንድማችን ይልኝ። ኧረ ቶሎ በል። እና ደግሞ እዛ ሲሄድ ያው ተማር ሲሉ ለክፋት መስሎኝ ቋንቋ ወይኔ አቢ ግን ዋናው የሚያገለግለው እዛ ቅንድብና አንገት ነው። ቋንቋ ካልቻልክ ቅንድብህን ወደ ላይ ብለህ ሸሽተህ እልም አታወራም። መማሩ እማዬ ራሱ ምን አለች? እንዴት ነው ተግባባ ሆይ አለች። አይ እማዬ ቋንቋው ስላት አየህ ድሮ ቾክ አለቀ እያልክ የቀረኸው። አቶ አንበሲያን ካሴ የአንበሳ ጫማ ተጠቃሚ ናቸው። አንበሳ ትራንስፖርት ነው ሄዱበት። እንደገና ደግሞ አንበሳ ፋርማሲ ነው እንትን የሚገኙ። አንበሳ ጋር የተቆራኘ ነበር ፍቅራቸው። ዛሬ በህይወት የምንሳቸው እሱ እንዳይሰማ ብዬ ነው ድምጼን። እና ባለቤታቸው ራሱ ጥቁር አንበሳ ሆስፒታል ነው ያለችው። እሰጥሃለሁ። እንደውም ይኸውልህ ሰሞኑን ስለምመጣ እንገናኛለን። እሺ ይኸው ሰኞ ባታመጣ ማክሰኞ ለብሽታ አይዋለሽ ልባሰው። ስማ ይሄንን ስንት ዱቤ ወስጄበታል። የከተከቷል በጫት ፊትን እያሾልክ እንትን ትላለህ እንዴ? ስማ አትበለኝ። ይኸው ሰምተሃል። ፍልፍሉ ምንም ስማ ለምጣድ ነው። ስማ የሰፈሩን ልጅ ሰብስበህ እንደዚህ አደራጅተህ ታስቅማለህ አይደል? ላቀች አደረከው የሰፈሩን ልጅ። እንዳው ቋንቋ ችግር አዎ ችግር። ሄጄ ሱፐርማርኬት ዶሮ ለመግዛት ፈልጌ እንዴት ላርግ? እቤት ውስጥ እንቁላል ነበር። እሱን ይዤ ሄጄ ፈረንጁን እያሳየሁት ማዘር በምትችለው ነው የምትግባባው። እሱን እርጎ ልገዛ ብል እርጎን እንዴት ብዬ ልጥራው? እርጎን ወተት ይዤ ሄጄ ሰውየው ለምዶኛል። አፍተር 3 ዴይ አፍተር እንገናኛለን። ጫቱ ስሰጥ እኮ ዱቤ ስባ ሬሳ ላይ የበቀለ ጫት ነው። የሰፈሩን ልጅ እልል ብሎ ገብቶ ሳይለንት ላይ አድርገህ ታስወጣዋለህ። በቃ እንገናኛለን። እነግርልሃለሁ። ዝም በል እነግርልሃለሁ። ጥሩ ነበር አንተ ያገኘኸው። እንዴት ስንት ስቴት ሰራህ እዛ? ኧረ ብዙ ወደ 20 ምናምን ስቴት ዞር ያለው። ታውቃቸዋለህ? ንፋስ ቢይዝ ይቀለኛል ስማቸውን ከምነግር። ስማቸውን መንገር አልችልም። አንተ መምጫ የማይታወቅ ስርዓት ብትይዝ ይሻላል። የንገሩ የገባው ሁለት ምን እንደሚያደርጉ ተሰሙ። አንተ ውሸት ነው። የውጭ ሰው ወይ ግን አንተ እንደው በያጥር ተጉ
እንደተጸዳዳሽ ዝም ብሎ ሰው ላይ እንደዚህ ይደፋል እንዴ? ምንድን ነው ይበል? እሳት በይጅ መጀመሪያ አጥርጥግ ሰው አጥርጥጋችሽ አላልኩ እና እንደው ሸንዲ ብዬልሽ ነው። በበዓል ደግሞ ያው ልጄን ከሄድኩ 2 አመት 1 አመት እያለ ነው ጥዩ የሄድኩት ወደ አሜሪካ ስቴት። እና ከመጣው በኋላም ሊለየኝ አልቻለም። ጠፋህበት? አይደለ በቃ አባቴ አሜሪካ ነው ይለኛል። ለፊቱ ቁጭ ብዬ አዎ እንደዚህ ዛሬ በዓል ነው። ማታ ነው እንግዲህ ይሄ የሆነው እና ማታ ባለቤቴ እራት ምናምን አቅርባ ዶሮ ምናምን ቀርቦ እሱም ተነስቶ ሲፈሰግ እየበላን ባለቤቴ ከኔ ፊት አጥንት ልታነሳ ስትል እጇን መታት። ምን ነው ስትለው ከእንግዳ ፊት አይነካም። እና አንበሳው እንደምታዩት ማናድኖት ይምጣ እንዴት ታድኖ ይምጣ የሚታወቅ ነገር የለም። መረጃ ለማግኘት ብዙ ኪሱን ፈተሽ ነው ያዘው ነገር የለም። አትሊስት ቀበሌ መታወቂያ ራሱ እንኳን የለም። እና ይህ አንበሳ በ18 የመጣው ግን አንዳንዴ ወንድሙን ሊጠይቅ መጥቶ ነው የቀረው የሚባል ነገር አለ። አንዳንዴ ደግሞ አቶ መራራ ኮንታሬ የሚባሉ ሰውዬ ናቸው ያመጡት። እኔ ሲልቨር ስፕሪንግ የሚባል ቦታ አለ እየሄድኩልህ ትንሽ ልጅ የያዘ ጥቁር አለ ይዞ ሲሄድ ብድግ አድርጌ ልጁን ብዬ ቁጭ መንገዱ ተዘጋ። የሰው ልጅ ለካ መንካት አችልም። ፈረንጆ አፉ ፍሌክሲብል ነው፣ ጥቁር ነው፣ ይጮሃል። ሲጮህ ወይ ቡዳ መስዮ ይሆን እንዴ ብዬ ብድግ አለ ቱ ይደግል ብዬ ቁጭ ድጋሚ ተዘጋ መንገዱ። ይጮሃል፣ ይለፈልፋል አብዬ ቢያሶ የላቆያሱማ እንዴት ሊባል ቻለ ታዲያ? ምን ነግረህን አትሰማም እንዴ? መረጃ የለንም። በዚህ ላይ ደግሞ አንበሳ ብስጩ ነው። ዘላይን ኢዝ ግንፍልተኛ አንበሳ ኢዝ ሊግላት ይዋይ ወሙና ለምን ብስጩ ሆነ? ያው ይሰራ እገባልሃለሁ አንበሳ ሰው ፊት እንዳረከኝ እንደሆነ ደግሞ አትሄድም ገብተህ ሄደህ ምን ሆነ? አሁን ምን ሆነ? ይሄ ምን ሆነ? ይሄ ቆሸሸ ይባላል። ምን እስከሆነ ታዲያ ተቃውቂዎችን ባይ ሄደሽ ደግሞ ታሊባን ባይሽ ይሄ ቆሸሽ ዋናው ያይመሩ ነው። ገብተህ ቀይረህ ነው የምትመጣው። ከሜክሲኮ ሲምሲል መለስ ምን አላት? ከሜክሲኮ ሲምሲል እንዳመጣህ ውስጧን ሄደህ ትቀይራታለህ። እንደዚህ የማይሆነው እህሊናሽ ንጹህ ሆነ። አሁን የቆሸሽ አንተ ነህ ከዛስ እና አንበሳ ብስጩ ነው በቃ። በዚህ ላይ ደግሞ ብቸኛ ነው። ተረዱት እንጂ ይሰማል፣ ይዛማል። ኤላስ ወይ ሲዶንት ሲላል አይደል? አይቶ እንዳላየ ብናልፈው ምን ብቻ ነው ነው ሚስቱን ገሏት። ማን ሹሬ ለከስ ዝግያቁ ንግሪዮ ለምን ሚስቱን ገደላት? ወይኔ ከሰው ጋር አይቷት ወደ ተዋሽ ከሰው ጋር አየ ራሷ ቻፕስቲኳን ይዛ እንዴ ስትል አሁን እንዳማረብህ ያዝ። ራስሽ ያዥው። በእናትህ ባንተ ነው የሚያምረው ብያለሁ። አንቺ ነው አንቺ ውሻ አላችሁ አንቺ። እኔ ያለሁ አይደል እንዳቡሽ ቢሆን መጥቶ ይከፍተናልና ምን ኧረ እኔ ውሻ አልወድም። ቀኔ ጣለውን በግ ነክሷል። እንዴለህና እሺ ያዥው አንቺ አንቺ ያዥው እንዴ ከፍቱ ጠርሙሱ ይባል እንደ ያዥው እናንተ ነው የሚያምረው። አንቺ ያዥው እንዴ እኔ ጠጅ መስላለሁ ያንቺ ሰባሹ አይደል እጀታው ብቻ